ሰላም ጤና ይስጥልን ተመልካቾች፣ እንደምናችሁ ደህና ናችሁ ወይ? እኔ ኑረዲን ነኝ። ዛሬ ፎሎ አፕ ቪዲዮ ለመስራት እየወጣሁ ነው። እንግዲህ ከቤቴ እየወጣሁ ነው። በጣም ከቤቴ እየወጣሁ ነው። አንድ መልእክት ደርሶኝ ነው። እሱም ምንድነው የመጽሐፍ ጎጆዎች የተሰኘውን ፕሮግራም ከሰራን በኋላ እንግዲህ በ24 ሰዓት ውስጥ አንድ ኢሜል ደርሶኛል። ኢሜሉ ምንድነው የሚለው አንድ ሰው የመጽሐፍ ጎጆዎች ውስጥ መጽሐፉን ፍለጋ እንደሄደና መጽሐፉን እንዳላገኘው ኢሜል አደረገኝ። ነገር ግን ለኔ ሌላ መጽሐፍ ትቶልኛል ማለት ነው። ወደ መኪናዬ ፈጠን ብዬ በመሄድ እስኪ ወደ መጽሐፍ ጎጆዎች እሄዳለሁ ማለት ነው። ያው እንግዲህ እየነዳው ስለሆነ ብዙ ማውራት መቅረጽ አልችልም፣ ግን እስኪ አካባቢውን ላሳያችሁ። እንግዲህ ከቤቴ ብዙም አይርቅም። በዚህ ነው እንግዲህ ዞር የምንለው እኛ ዳንዴ ሲደብረን። በጣም ጥሩ። እንግዲህ የተከበራችሁ ተመልካቾቻችን ወደ መጽሐፍ ጎጆዎች እየሄድኩ ነው። እንግዲህ መልእክታችን እናገኛለን ማለት ነው። እኔ ፎሎ አፕ የሆነ ቪዲዮ ሰርቼ አላቅም። ይሄ ለመጀመሪያ ጊዜ ነው። እንግዲህ ኦኬ። ያ የመጽሐፍ ጎጆዎች አው ከዕለታት ግማሽ ቀን በጣም ይገርማል። የአሌክስ አብርሃም መጽሐፍ ነው የተወልኝ። በጣም ነው የማመሰግነው። ይሄ በጣም እጅግ በጣም የሚደንቅ ነገር ነው። እንደምትመለከቱት በዚህ መልክ መጽሐፉን አስቀምጦልኛል ማለት ነው። የኔ ያስቀመጥኩት መጽሐፍ ግን የለም። የበእውቀቱ ስዩምን መጽሐፍ ነበረ ያስቀመጥኩት። እሱ መጽሐፍ እንደሌለ ኃይሉ በእንትኑም በኢሜሉም ነግሮኛል። ይሄው እኔም መጥቼ ማረጋገጥ ችያለሁ። ኃይሉ በጣም አመሰግናለሁ። ይሄ ነገር መስራቱ በራሱ በጣም የሚገርም ነገር ነው። መልእክት ትቶልኛል ይመስለኛል። ቪዲዮ ስለያዝኩኝ እንዴት ማውራት እንደምችል አላቅም። ለማንኛውም ትንሽ ማስታወሻም ትቶልኛል መሰለኝ። ያ እሱን ኦኬ። ሰላም ኑረዲን፣ እንዴት አለህ? እንደምን አለህ? ኃይሉ እባላለሁ። 550 የሚለውን ዝግጅትን በዩቲዩብ አይቼ በጣም ደስ ብሎኛል። የመጽሐፍ ጎጆዎች ጋር ያስቀመጥከው የበእውቀቱ ስዩም መጽሐፍ ለማግኘት መጥቼ ነበረ። ሆኖም ላገኘው አልቻልኩም። ምናልባት ሌላ ሰው አግኝቶት ወስዶት ሊሆን ይችላል። ምናልባት ነው። ምንም አይደለም። በጣም በርታ። ጥሩ ዝግጅት ነው። እኔ ግን የአሌክስ አብርሃምን ከዕለታት ግማሽ ቀን መጽሐፍ እዚህ ትቼላለሁ። አክባሪህ ኃይሉ ከሳኖዜ ይላል። እጅግ በጣም አመሰግናለሁ። ደርሶኛል። እንግዲህ ሌሎቻችሁም ይህንን አርያ በመከተል በጎረቤቶቻችሁ በሚገኙ የመጽሐፍ ጎጆዎች ውስጥ እንደዚህ መጽሐፎችን መዋዋስ ትችላላችሁ ማለት ነው። በነገራችን ላይ በ24 ሰዓት ውስጥ የበእውቀቱ ስዩምን መጽሐፍ ያገኘ ሰው እዚህ መልእክት ቢተውልኝ በጣም ደስ ይለኛል። እንግዲህ ይህንን ቪዲዮም እንደ ግብአት እንጠቀምበታለን ማለት ነው። ኃይሉ እጅግ በጣም አመሰግናለሁ። እኔ ዝም ብዬ ራሾኜ ነው የወጣሁት ከቤትና መጽሐፍ አላመጣሁም እንጂ ዛሬም መጽሐፍ ማስቀመጥ ነበረብኝ። ግን ቃል እገባለሁ ሌላ አንድ መጽሐፍ አስቀምጬ እኔ ራሴ ቪዲዮ ሰራለሁ። ያን መጽሐፍ ያገኘ ሰው እንግዲህ መጽሐፍ እንዋዋስበታለን። ኃይሉ በድጋሚ አመሰግናለሁ። ፒስ